ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን ባለፈው በክፍል 1 ዝግጅታችን ከዶክተር ሚልኬሳ ሚደጋ ጋር በተለያዩ ጉዳዮች ላይ መወያየታችን ይታወሳል በተለይም በአብይ አህመድ ወቅታዊ የጤንነት ሁኔታ እንደዚሁም በምክክር ኮሚሽኑና በአጠቃላይ ኢትዮጵያ ውስጥ እየታዩ ባሉት የጦርነት አዝማሚያዎች መነሻ አድርገን ከዶክተር ሚልኬሳ ጋር የተለያዩ ሐሳቦችን መለዋወጣችን የሚታወስ ነው ስለ ምክክር ኮሚሽኑ ጨምሮ በሚቀጥሉት ጊዜያት በኢትዮጵያ ሊታዩ የሚችሉ ፖለቲካዊ ሁነቶች ምን ሊሆኑ ይችላሉ በሚል ዶክተር ሚልኬሳ ሚደጋ ከመረጃዎች ተነስቶ የራሱን እይታ የሚያካፍልበትን ክፍል 2 ዝግጅት ነው ለዛሬ ይዘን የቀርብነው በዚህም በሚቀጥሉት 2 እና 3 ወራት ውስጥ በኢትዮጵያ ምን ሊከሰት ይችላል በተለይ የምክክር ኮሚሽኑ ያዘው አቅጣጫ ምን ሊመጣ ይችላል የሚለውን ጥያቄ አንስተን ለዛ መልስ በመስጠት ነው የዛሬውን ክፍል 2 እና የመጨረሻውን ዝግጅታችን የምንጀምረው አብራችሁን ቆዩ መልካም ጊዜ አብይ የሚፈልገው ነው ሱ አጀንዳውን ያሳዘው እሱ ነው ኮሚሽነሮቹን የመረጠ እሱ ነው ውሳኔውም የሱ ነው የተሰበሰቡ ካድሬዎችም የሱ ነው የሚጋጩም የሱ ነው ሙሉ ዋናው ውሳኔውም የሱ ነው የሚሆነው ስለዚህ እንደተሰጋው በፊትም እንደተባለው ይሄ ምክክር ኮሚሽኑ አንደኛ ሲፈጠርም እጅና እግር የለውም የኢትዮጵያን አጀንዳዎች መፍትሄ እንዲያገኙ አድርጎ ለማቅረብና ያንን ውሳኔ ላይ ለመድረስ የሚያስችል መዋቅርም የለውም ሁሉ ነገር ጥርሱ የወለቀ እንደሆነ ከመነሻው ሲነገር ነበር እንደውም አንዳንዶች ሲሰጉ የነበሩት የበለጠ ችግር ያዋልዳል የበለጠ ያሉትንም ችግሮች ያባብሳል እንጂ መፍትሄ የሚሆን አይደለም እንደውም ለኢትዮጵያ ጠንቅ ነው ብለው ስጋታቸው የሚገልጹ ወገኖች አሉ አሁን እንደምናየው ወደዛ ያመራን ነው የአዲስ አበባ ጉዳይ ኢትዮጵያን እንዳይስማሙ እንዲጋጩ ለማድረግ ከፍተኛ የሆነ መድረክ የፈጠረው ይሄው የምክክር ኮሚሽኑ ነው ስለዚህ ምክክር ኮሚሽኑ የኢትዮጵያን ችግር የበለጠ የማዋለድና የማባባስ እንጂ የመፍትሄው አካል አይደለም ብለን መደምደም እንችላለን ማለት ነው በሚገባ ዶክተር ሚልኬሳ እስቲ ስለ ሁለቱ ቃለ መጠይቆች እንሂድ ስለ ሁለቱ ግለሰቦች ቃለ መጠይቅ አብይ አህመድ በአማራ ማስ ሚዲያ እንደዚሁም በኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን ላይ የሰጠው በርግጥ ሙሉ ቃለ መጠይቁን ኦቢኤን ላይ የተላለፈውን አልሰማንም ሳንሰማ በፊት ያደረግነው ቃለ መጠይቅ ስለሆነ ማስታወቂያ ላይ ተቀንጭባ በቀረበችልን ላይ ነው ተመርኩዘን ምናልባት በዛ ላይ አስተያየት ልንሰጥ ልንገምትም የምንችለው ሌላው የጀነራል ባጫ ደበሌ ቃለ መጠይቅ ነው በኬንያ ኢትዮጵያ አምባሳደር እሱም ይሄን ፕሮግራም በመናዘጋጅበት ጊዜ ሙሉ ቃለ መጠይቅ አልተላለፈም የተወሰኑ ለማስታወቂያ ለፕሮግራም ማስታወቂያ የተላለፈውን መነሻ አድርገን ነው የምንወያየው ከአብይ አህመድ እንጀምር አብይ አህመድ ሰሞኑን በቴሌቪዥን መድረክ ላይ በስቷል በቴሌቪዥን ብቻ አይደለም በተለያዩ ትዕይንቶች ላይ በተለያዩ ፕሮግራሞች ላይ የቴሌቪዥን ስክሪን ሆኗል በየቦታው ነው የሚታየው በየቦታው ነው ንግግሩ የሚሰማው ግን ሁለቱ ላይ እናተኩር በአማራ ማስ ሚዲያና በኦቢኤን ላይ የሰጠውን እንዴት አያችሁ ምንድናቸው እነዚህ ቃለ መጠይቅ ከወትሮ ከሚሰጣቸው ቃለ መጠይቆች የተለዩበት ምክንያት ምንድነው እንግዲህ የአብይ የአማራ ማስ ሚዲያ ኤጀንሲ ወይ ደግሞ አማራ ቴሌቪዥን ላይ ያቀረበው ዋናው በመሰረቱ ሁለት ነገር ነው በአብዛኛው ውሸት ነው የተናገረው ከውሸቶቹ በጣም ማአት ውሸቶች ስላሉ እኔ አንዱን ብቻ ልግለጽ ለምሳሌ ፕሪቶሪያ ስምምነትን የፈረመው ደመቀ ነው እንጂ እኔ አይደለም ማለት አማራ ቴሌቪዥን ላይ ቀርቦ የአማራ ህዝብ ወይ ያንተ ጠላት እንክርዳዶች አይጦች ምናምኖች ያለ እንደዚህ አይባልም ክብረት ግን የሥራውን ይስጠው መቼም ይሄን ሰውዬ በተረትና በእንደዚህ አይነት የእንስሳት ታሪኮች የተለያዩ ታሪኮች ሰውየውን ያስጠና ይልከዋል የሥራውን ይስጠው በቃ ይሄንን ነው በቃ እቺን አጥንቶ መጥቶ ያባኑሮ ትርክት ፋኖ ላይ ይሰራል እና ፋኖ አጥፊ ነው ወደዛለ ከመምጣታችን በፊት እንደው የኦሮማራን ጉዳይ አንስቷል ዳግመ ኦሮማራ ጥሪም አድርጓል ወደ ታሪክም ተመልሶ የጎበናንና የሚኒሊክን ታሪክ አንስቶ የሁለቱን ህዝቦች የጎንደሩን ሰልፍ ጠቅሶ የአማራ ማን የኦሮሞ ደም የኔ ደም ነው በቀለ ገርባንም በወቅቱ አንስተው ፎቶግራፍ ይዘው የጎንደር
ሰልፈኞች ያደረጉትን ሁሉ ወደ ኋላ ተመልሶ ግን ያ ሁሉን የመጣበት መንገድ የኦሮማራን አንድነው ኦሮማራ ዳግም አፈርልሶ ተነስቶ የኔን ስልጣን ያድን አይነትም ይመስላል። በጣም የሚገርመው ከኦሮሞም ከአማራም ምንም ያገኘው አዎንታዊ ድጋፍ የለም። በዚህ ጥሪው ውሃ ነው የበላው። ወዲያውኑ ነው ተቃውሞም የቀረበበትና ምንም እንደማይሰራ እዛው በተናገረበት መድረክ ላይ እዛው መክኖ የቀረ ጥሪ እንደሆነ ነው የተረዳነውና ይህንንስ እንዴት አየው? ብዙ ነገሮችን አንስቷል። እንደዚህ ላይ ትኩረት ብታደርግ። አብይ እኮ ጸረ ኦሮማራ ሰው ነው ማለት ትክክለኛው ኦሮማራ የህዝብ አንድነት ተቃውሞ የተነሳ ሰው ነው አብይ። ዶክተር ሚልኬሳ ምናልባት የኦሮምኛውን ቃለ መጠይቅ ገና አልሰማነውም፣ በማስታወቂያ ደረጃ የመጣው ነው። ይህንን ቃለ መጠይቅ ስንሰራኔ እናንተ ስንወያይ ሙሉ ዝግጅቱን ሳናይ በማስታወቂያው ባለው ላይ ነው። እንደም በዛ በማስታወቂያ ላይ ካለው በመነሳት ምን አይነት ቃለ መጠይቅ ነው ሊሰጥ የመጣው አብይ አህመድ ለኦሮሞ ህዝብ? እንግዲህ አማራ ክልል ቴሌቪዥን ላይ ሄዶ የተናገረውን እየሰማን ኦሮምኛ የኢትዮጵያ ቋንቋ እኮ ነው፣ እንሰማዋለን። ብዙዎቻችን ቢያንስ ሐሳቡ ይገባናል፣ እንተረጉመዋለን። እዛ ሌላ እዚህ ሌላ የሚናገረው ሚለውንም ልንወስድ እንችላለን። ለማንኛውም ግን ሙሉ ቃለ መጠይቁን ስንሰማ የተለየ አውድ ካለው እንመለስበታለን። በዚህ ግን ምንድነው አብይ አህመድ ሊያስተላልፍ የመጣው? ለምንስ መጣ በኦቢኤን? እኔ አንተ እንዳልከው ሙሉ ይዘቱን ማዳመጥ ያስፈልጋል። ነገር ግን ይታወቃል ይሄ አሁንም እሱም የሚያካሄደው የጸረ ጥምረት ፕሮፓጋንዳ ነው ኦሮሚያ ላይ። ከጅምሩም ከቀንጨብ ከተደረገችውም እሱ ያለው ኦላኮ የወያኔ ተላላኪ ነው ብለዋል ኦሬዲ። ዶክተር ሚልኬሳ እንግዲህ የጀነራል ባጫ ደበሌ እንደዚሁ ባጭሩ ብንነጋገርበት ጥሩ ነው። የጀነራል ባጫ ደበሌም ቃለ መጠይቅ ሙሉን አልተከታተልንም። ይሄን ቃለ መጠይቅ ያደረግነው ሙሉ ከመተላለፉ በፊት መሆኑን ለተመልካቾች እንደዚሁ ማስታወሻ እንግለጽና በሰማነው ልክ ግን ጀነራል ባጫ ደበሌ መጥቶ ምንድነው ያለው? እውነት ለመናገር እንደ አንድ ኢትዮጵያዊ እንደ አንድ በዚህ ትግል ውስጥ ረጅም ጊዜ እንደቆየ ሰው ደንግጫለሁ። እንዴት እንጨራረሳለን ይባላል? አንድ ኃላፊነት ያለው መንግስት ይሄ እንጨራረሳለን የሚለውን አስደንጋጭ መልእክት ይሄንን ቃል ተጠቅሞ ለዛም በአምባሳደር ደረጃ በኢትዮጵያ ሰራዊት ውስጥ ከፍተኛ አመራር በነበረ ግለሰብ እንዲህ አይነቱ ነገር ሲተላለፍ እውነት ለመናገር መጪው ጊዜ ያስፈራል ብለው የተናገሩ ብዙዎችን ሰምተናል። ግን ባጫ ደበሌ በነገረንና ሊነግረን በሚችለው ነገር ላይ ያለ አስተያየት ምንድነው? to give you እኔ ግልጽ የሆነ ነገር ልንገር። 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም። በጭራሽ ምንና አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። መጥቶም ምን ሊያረጉ? ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው መንግስት ገንዘብ ከሆነ የሚፈልጉት። አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ ያለኮ በምርጫው ይተውት፣ ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። ምን ባጫ ደበሌ እኮ ብቻ አይደለም አብይ እንጨራረሳለን አላለም እንዴ? አብይ ራሱ እኮ በሺዎች ያልቃሉ እንጂ ከቤተ መንግስት ራሱ እንትን ፓርላማ ላይ ነው የተናገረው። ሺዎች ያልቃሉ እንጂ እንጨራረሳለን እንጂ እንደዚህ አይነት አይሞክርም። መንግስትን አቋም ነው ለማለት እንችላለን። ምክንያቱም እስካሁንም አላስተባበለም አገዛዙ። ነገር ግን መንግስት ለምን በባጫ ደበሌ በኩል እንዲህ አይነቱን ነገር መግለጽ ፈለገ? የኮሙኒኬሽን ሚኒስቴር መስሪያ ቤት አለው። በኮሙኒኬሽን ሚኒስቴር መስሪያ ቤት አማካይነት አቋሙን በእያንዳንዱ ጉዳይ ላይ የአገዛዙን የተለያዩ ውሳኔዎች መስማት ሲገባን ባጫ ደበሌ አምባሳደር በኬንያ ኢትዮጵያ አምባሳደር በእነዚህ ጉዳዮች ላይ ገብቶ እንዲናገር የተፈለገበት የተለየ ምክንያት አለው። ብልጽግና ያባውን ባጫ ደበሌ አወጣው ማለት እንችላለን። እንግዲህ ዛ ጓዳ የተነጋገሩት ካለ ኮሪደር ላይ የተነጋገሩት ካለ አናቅም፣ ግን መጥቶ ነግሮናል። አቋም ነው የመንግስት በትክክልም አምባሳደርም ስለሆነ። ግን ለምን ባጫ መረጡት? ባጫ
አብይን አስተሳሰብ